እንደ አፍሪካ ላለች መልካም መሪ ለናፈቃት ሀገር ወዳድና ቅን ሐሳቢ መሪ ላስፈለጋት ወጣትና የተማረ የሰው ኃይሏ እየባከነባት ላለች አህጉር የኢብራሂም ትራኦሬና የጓዶቹ ቆርጦ መነሳት አጠቃላይ ህዝቡን ለለውጥ የሚያተጋና የሚያነሳሳ ነው። ጥቁር ሲባል የተረገጠና የተጣለ የሚመስላቸው ምዕራባውያንም የነ ትራኦሬን አገዛዝ አጥብቆ የሚቃወሙትና ሴራ ሲጎነጉኑ ውለው የሚያድሩት ለዚያ ነው። የጭቆና ቀንበር ትከሻውን ተጭኖት ዓመታትን የተሻገረው አፍሪካዊም በቃኝ ለጠላት እምቢኝ ማለት ከጀመረ ሰነባብቷል። ኢብራሂም ትራኦሬም ቢሆን ሊጥሉት ከሚታገሉትና ውድቀቱን ከሚመኙት አሜሪካና ፈረንሳይ ጋር አንገት ለአንገት ለመተናነቅ ተዘጋጅቷል። እንደ ጋዳፊ እንደ መሞት ነግረውኛል፣ እኔ ግን በፍጹም አልፈራም ሲልም የተደመጠው ለዚሁ ይመስላል። ውድ የቻናላችን ቤተሰቦች ዛሬም ኢብራሂም ትራኦሬን የተመለከቱ ወቅታዊ ጉዳዮችን እንመለከታለን። ይህ የተስፍሽ ተረኮች ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው። አሁን በቀጥታ ወደ ፕሮግራሙ። አህጉራችን አፍሪካ እንደ መሽገር ተጣብቀው በሚመጠምጧት መሪዎች መመራት ከጀመረች በርካታ ዓመታት ተቆጥረዋል። እነዚህ ስግብግብ መሪዎች ለህዝቡ የሚለፉ አገር ወዳድ መሪዎችንና የህዝብ ልጆችን በአንድም በሌላም መንገድ ያስወግዳሉ፣ በሴራ ፖለቲካም ጠልፈው ይጥላሉ። ለምዕራባውያን የሚያጎበድዱና ከስር ከስር ሆነው ፍርፋሪ የሚለቅሙቱ ደግሞ ተደላድለው የስልጣን ወንበሩ ላይ ይቀመጣሉ። አንዳንዶች ግን ከዚሁ በተቃራኒ ሆነው ለእውነትና ለፍትህ ቆመዋል። ጀነራል ኢብራሂም ትራኦሬን የተመለከቱ አፍሪካውያንም የእርሱን መንገድ መከተል ጀምረዋል። ሰሜን አፍሪካዊቷ ሀገር አልጄሪያ 12 የፈረንሳይ ዲፕሎማቶችን ከእንግዲህ አታስፈልጉኝም ስትል ከሰሞኑ ከሀገሯ አስወጥታለች። ቻድ በበኩሏ የቀደመው አካሄዷን ትታ አዲስ የለውጥ መንገድ ይዛለች። እንዲህ ያለው ጉዞ አልጋ ባልጋ የማይባልና ብዙ ፈተና የበዛበት ቢሆንም ይህንን ሁሉ ፈተና ተቋቁሞ ማለፍ ግን የግድ ይላል። ከሰሞኑ ኢብራሂም ትራኦሬ ላይ ተደረገበት የተባለው ሌላኛው የግድያ ሙከራ እንዲህ ላሉት ፈተናዎች ትልቅ ማሳያ ሆኖ ሊቀርብ ይችላል። ይህ የግድያ ሙከራ ኢብራሂም ትራኦሬን ለመጣል የሚደረገው ጥረት አሁንም እንዳልቆመ ፍንተው አድርጎ ያሳየ ነው። የእርሱ ተቀናቃኞች አሁንም እርሱን ለመግደል መሞከራቸው በኒዮ ኮሎኒያሊዝም እና በሙስና ላይ ትራኦሬ ያለማቋረጥ ያለ ፍርሃት እያደረገ ያለውን ትግል ለማስቆም ያለመ መሆኑ ግልጽ ነው። ብዙዎች የእርሱን ውጥን ለመጨፍለቅ ሞክረዋል። ግን እውነት ምንጊዜም አሸናፊ ነች። እኛ ያለን አንድ ተልዕኮ ነው፣ አፍሪካም ትነሳለች። ይህ የትራኦሬና የጓዶቹ የምንጊዜ መፈክር ነው። ኢብራሂም ትራኦሬም እንዲህ ላሉት ልበሰንካሎች ልቡ አይደነግጥም። ለእነርሱ ጆሮ መስጠት ካቆመም ቆይቷል። ለዛም ነው እንዲህ ሲል የተደመጠው። እንደ ጋዳፊ ወይም እንደ ማንኛውም ወጣት መሪ ትሞታለህ እያሉ ደጋግሞ ይነግሩኛል፣ እኔ ግን አልፈራም ሲል ነበር ቆፍጣናው መሪ ካፕቴን ኢብራሂም ትራኦሬ የተናገረው። ሁሉም የሀገር መሪዎች ሞትን ፊት ለፊት በድፍረት ለመጋፈጥና ለመሞት ፈቃደኞች አይደሉም። በተለይም በአፍሪካ ውስጥ አብዛኞቹ መሪዎች ሙሰኞች ናቸው። እናም እንዲህ ያለውን ነገር በጭራሽ አይሞክሩትም። ሀገራቸውንም ከመሸጥ ወደ ኋላ አይሉም። የቡርኪና ፋሶ ፕሬዝዳንት ካፕቴን ኢብራሂም ትራኦሬ ግን ጠላቶቹን እንደማይፈራቸውና ሞትም ቢሆን ለቡርኪና ህዝቦችና ዜጎች እስከሚያደርገው ድረስ እንደማይቆጭበት ተናግሯል። ኢብራሂም ትራኦሬ እንደ ሙአመር ጋዳፊ፣ ቶማስ ሳንካራ ወይም አፍሪካን የተሻለ ለማድረግ እንደሞከረ ማንኛውም ወጣት መሪ እንደመሞት ይነግሩኛል ሲል መናገሩም የገባበት የፖለቲካ ፍልሚያ ምን ያህል ከባድ እንደሆነ ገላጭ ማሳያ ነው። እርሱ ሊፋለመው ለመጣ ለማንም ግድ አይሰጠውም። አውቆ ለሚያጠፋ የሚሆን ቦታም የለውም። የዩኤስ አፍሪካ እዝ ኃላፊ የሆኑት ማይክል ላንግሌ የረገጡት አደገኛው ቀይ መስመር እንዲህ ያለው ነበር። እኚህ ሰው በጦርነት ላይ በሚሰነዘረው አስተያየቶችና በቅኝ ግዛት ንግግራቸው ምክንያት ከአገሪቱ ከፍተኛ ትችትን አስተናግደው ነበር። ላንግሌ በፕሬዝዳንት ኢብራሂም ትራኦሬ ላይ ክፉኛ መናገራቸው ብዙዎችንም አስቆጥቶ እንደነበር በወቅቱ ይታወሳል። ከዚህ ሁሉ በኋላ ግን እኚህ ሰው አይናቸውን በጨው አጥበው ትራኦሬን ይቅርታ ጠየቁ። የቡርኪናቢው መሪ ትራኦሬ ምላሽ ግን እንደጠበቁት አልነበረም። ትራኦሬ ለእንዲህ አይነቱ አስመሳይ ሰው ይቅርታ እንደማያደርግም ገለጸ። የላንግሌ ሐሳብ በሴኔት ችሎት ቡርኪና ፋሶን በተመለከተ የልባቸውን ተናግረው ሲያበቁ ይቅርታ ጠይቀው ራሳቸውን ከጉዳዩ ንጹህ ለማድረግ የሄዱበት መንገድ ትራኦሬን የሚያታልል አልነበረም። ፕሬዝዳንት ትራምፕ ባለፉት ግጭቶች ላይ ከማተኮር ይልቅ ከዋጋዱጉ ጋር ወደፊት በመቀጠል ላይ ማተኮር እንደሚገባ መመሪያ መስጠታቸው እየተበላሸ የመጣውን የዩናይትድ ስቴትስ እና የአፍሪካ ግንኙነት ለማርገብና አዳዲስ የውይይት መንገዶችን ለመፍጠር በዩናይትድ ስቴትስ የምዕራብ አፍሪካ ዋና ጸሐፊ ዊሊ ስቴቨንስ የሚመራ ልዑክ ቡድን ወደ ዋጋዱጉ መላኩን ተከትሎ
ከአሁን በፊት ለተናገሩት ንግግር ይቅርታ መጠየቃቸው ነበር የተሰማው። ፕሬዝዳንት ዶናልድ ትራምፕ ስለ ጉዳዩ እንደተናገሩት በሁለቱ ሀገራት መካከል ያለውን ግንኙነት ዳግም ማስጀመር በሚል የልዑካን ቡድኑ ዋጋዱጉ የነበራቸውን ቆይታ በተመለከተ ስቲቨንስ በሰጡት በጋዜጣዊ መግለጫ ላይ እኛ ማንንም ለማስተማር እዚህ አይደለንም፣ ግባችን ማዳመጥ፣ በጋራ መከባበርና ሉዓላዊነት ላይ የተመሰረተ ግንኙነቶችን መገንባት ነው። ይህም የዋሽንግተን አይነተኛ አቋም ነው። ከውጪ ተጽዕኖ ነፃነታቸውን በሚያረጋግጡ የምዕራብ አፍሪካ ሀገሮች ላይ የሚታይ ጉልህ ለውጥ ያሳያል። አስፈላጊም ከሆነ ጀነራል ማይክል ላንግሌ የሰጡት ሐሳብ ሙያዊ ስነ ምግባር የጎደለውና ያለመረጃ ያቀረቡት ክስ ይቅርታ ካልጠየቁ ከስልጣናቸው ይነሳሉ ማለታቸውን ተከትሎ ምላሽ ሰጥተዋል። በምላሻቸውም ቀደም ብዬ የገለጽኩት የግል ምልከታዬ እንጂ የትራምፕ አስተዳደር አቋም አይደለም ያሉት ጀነራሉ የሰጠውት አስተያየት ትራውሬ ወደ ስልጣን ከመምጣቱ በፊት የነበረውን ወታደራዊ እይታ አንጻር ነው። አዎ በቡርኪና ፋሶ ብዙ ነገሮች ተከስተዋል። አገሪቱ በመሰረተ ልማት በኢኮኖሚና በትምህርት ፈጣን እድገት እያስመዘገበች ነው። ለተፈጠረው አለመግባባት ይቅርታ ጠይቃለሁ። ይህ የኛ አፈቀላጤ አስተያየት ነበር። ትራውሬ ግን እንዲህ ላሉት አጭበርባሪዎችና ሁለት ምላስ ለሆኑ ሰዎች ቦታም ያለው አይመስልም። ይቅርታውን አልቀበልም ያለውም ለዚሁ ነው። ነገሩ አውቆ የተኛን ቢቀሰቅሱት አይሰማም ነው። አሁን ባለንበት በዚህ ወቅት ትራውሬ ተጽዕኖ ፈጣሪ መሪ መሆኑም አያጠራጥርም። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ ከአፍሪካ አህጉር ቁጥር 1 ተጽዕኖ ፈጣሪና የአፍሪካውያን ወጣቶች ተስፋ እንዲሁም የሚዲያ ትኩረት የሳበ መሪ መባሉም ተነግሯል። ጥናቱን አደረግኩ ያለው ፓወርፉል አፍሪካ የተሰኘ በአፍሪካ ሁለንተናዊ ጉዳዮች ዙሪያ የሚሰራ ተቋም እንደገለጸው በአህጉሪቱ ካሉ 55 ሀገራት መሪዎች በዲፕሎማሲያዊ አካሄድ፣ በተሰሚነት፣ በተቀባይነትና ተወዳጅነት የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ ቀዳሚው ነው ብሏል። በዚህ ጥናት ላይ እንደተገለጸው ከሆነ ቡርኪና ፋሶ፣ ማሊና ኒጀር መሪዎችን በማሳመን የጋራ ኃይል በማቋቋም በጥር ወር የጋና ፕሬዝዳንት ጆን ማሃማ ቃለ መሐላ በፈጸሙበት ወቅት በስፍራው መገኘቱን ተከትሎ 21 የሀገር መሪዎች በተለይ የጋና ሕዝብ በሰጠው ትልቅ አድናቆት ባሳለፍነው ወር ከ10 በላይ ሀገራት የተደረጉ የድጋፍ ሰልፎች ለዚህ ማሳያ ናቸው። የሩሲያውን ፑቲን ጨምሮ በሌሎች ሀገራት ጉብኝት ወቅት በሀገራቱ በተሰጠው ከፍ ያለ አቀባበል ላይ የተለየ ፕሮቶኮል በዩቲዩብ እና በፌስቡክ በሌሎች ኤሌክትሮኒክስ ሚዲያዎችም ጭምር በሚዘዋወሩ የድጋፍ ሀሳቦችና ተቀባይነትም ጭምር መሪው ተጽዕኖ ፈጣሪ መሆኑ ታውቋል። ከዚህም ባሻገር በደቡብ አፍሪካ የሚገኘው የደህንነት ጥናቶች ተቋም ተመራማሪ ሄኖክ ራንዲን ጨምሮ በርካታ አፍሪካውያን ተጽዕኖ ፈጣሪዎች ስለ ትራውሬ የሰጧቸው አስተያየቶች በአፍሪካ ቀዳሚው ተወዳጅና ተጽዕኖ ፈጣሪ መሪ አድርጎታል ሲል ገልጿል። ትራውሬ የወሲብ ድረገጾችን በሀገሪቱ ውስጥ በይፋ ማገዱም ሌላው ተጽዕኖ ፈጣሪ መሪ ያስባለው ጉዳይ ነው። ወጣቶች ራሳቸውን ካልባሌ ነገሮች መጠበቅ አለባቸው ብሎም ያምናል። ትራውሬ አገሩን እያስተካከለ ነው። ለዛም ነው ይህንን ድርጊት እንዲቆም ያለውን ጽኑ አቋም የገለጸው። እንዲህ ያለው መሪ ለምዕራባውያን ባይመችም ይህ ጀነራል ግን ለአፍሪካ መሪዎች ትልቅ ተምሳሌትም ጭምር ነው። አፍሪካውያን መሪዎች ለአውሮፓ ፍርፋሪ ከማጎብደድ ይልቅ በራሳቸው አቅምና ጥረት ሀገራቸውን እንዲመሩና ወደ ሎጥ ጎዳና ህዝባቸውን ይዘው እንዲጓዙ እንደዚሁም ለህዝቡ ግድ እንዲሰጣቸውና ህዝቡን አንድ እንዲያደርጉ ይህ ወጣት መሪ በወሬ ሳይሆን በተግባር ማሳየት ችሏል።